አለማድረግም ማድረግም የሚባል ነገር ግን የለም ሰፈሪንግ የሚያመጣው አለማድረግንም ማድረግንም አንድ ላይ ይዘን ስንጓዝ ሰፈሪንግ ማቆም ትፈልጋላችሁ ወይ ለመዳን ከበሽታ መንገድ አለ ከድህነት ለመውጣት መንገድ አለ እንቅልፍ ከማጣትና የአእምሮ ሰላም ከማጣት ሌላ መንገድ አለ ከዚህ ቀጥሎ ምን እናረጋለን ጥያቄና መልስ እናረጋለን አሹንም ደግሞ ወደዚህ እናመጣዋለን የቅድም ዶክተር ሀድጉ ስለ ፐርሰፕሽን ሲያወራ አንድ ነገር ትዛለኝ አንድ ሰው እዚህ ሀገር የኔ ቢጤ በዛ እያለ ያሰበ ቆሟል ከዛ የሆነ ሰው እየመጣና ለምንድን ነው የቆመው መሰላችሁ 3 ቁጥርን ባስጠብቆ ከዛ የሆነ ቦታ ሄዶ 100 ብር ሊቀበል ነው ስራ የሚከፈለው 100 ብር ስለሆነ ከዛ የሆነ ሰውዬ ደግሞ ወደሱ ይመጣና እባክህ ወንድሜ ሲለው እግዚአብሔር ይስጥልኝ አረባክ እግዚአብሔር ይስጥልኝ ሰውየው ምንድነው የሚለው የሆነ ቦታ ወሰደኝና 500 ብር ልክፈልኝ የሰውየው አምሮ ስልግና ያለው እዚህ ሀገር የኔ ቢጤ በዛ ለማይን በዛ ያለ ስለሆነ ይሁን እባክህ ወንድሜ እግዚአብሔር ይስጥልኝ አልኩ አይደለም እኮ ጤና የለም አባረረው ማለት ነው ስለዚህ በራሱ ፐርሰፕሽን ባሰበው መንገድ ተጠልፎ እንደዛ የሆነን ምን ኖር አይመስላችሁ የሰፈሪንጋችን ያለው ዶክተርም እንደዛ ነው አይደል ፈጥረን ሐሳብ በዛው ሐሳብ ተጠልፈን በተጠለፍንበት ደግሞ ጀስቲፊኬሽን ፈልገን ምንድነው የሚጨቅጭቀኝ ነገርኩ ምናም ብሎ ጸብ ውስጥ እኔ እንደውም ከዛ ቀጥሎ አላነበብኩትም እንጂ ተደባድቦም ሊሆን ይችላል አሹን ወደዚህ እንጋብዛ ሸሪዲ ስለዚህ ምንድነው የምናደርገው ማለት ነው በጥያቄና መልስ መልክ እስካሁን ያወራነው ነገር ዶክተር አድርጉ በጣም ከልብ አድርገን እናመሰግናለን በእውነት ብታመሰግኑልኝ በጣም ደስ ይለኛል ሰፈሪንግ እንግዲህ እንደምታውቁት የዕለት ተዕለት ኑሯችን ነው በአለም ላይ እናያለን ሰዎች ለብዙ ጊዜ በሰውነታቸው ውስጥ ሰፈር ሲያደርጉ በበሽታ መልክ ይገለጣል በዲፕሬሽን መልክ ይገለጣል በሰላም ማጣት በንጭንጭ በቀላሉ ኢሪቴብል በመሆን በተለያየ መንገድ እናያዋለን ኩክ ሲያረግ የነበረ ለረጅም ጊዜ በሰው ውስጥ የቆየ መውጫ ቀዳዳ እየፈለገ ሲታገል የነበረ ልክ ፕሬሸር ኩከር ስታነሱለት እንትኑን ሊዱን ፈንድቶ እንደሚወጣው በተለያየ መንገድ የሚፈነዳ ነገር ታያላችሁ ሰፈር ስናረግ ነው በነገራችን ላይ እንደዛም ይሆነው ባጭሩ ሰፈር ማድረግ ምን ማለት መሰላችሁ ግባ ስትሉት አልገባም ይላል ውጣ ስትሉት አልወጣም ይላል በሩ ውስጥ ተጣብቆ ነው የቆመው ማለት ነው ሰውየው ራይን ማሳካት ትፈልጋለህ አትፈልግም እፈልጋለሁ እሺ ለምን እንደዚህ አታደርግም ይባለፈውን ይደረሰብኝ ይረሳው እንዴ የሆንኩት ነገር ረሳው ካላፊ ጊዜም ጋር ተጣብቀን ወደፊት ውስጥ ምን ፈልገውንም ተድላና ፍሳ ፈልገን መሃል ላይ የመጣበቅ እሺም እንቢም ያልሆነ አይነት ህይወት ውስጥ መኖር ማለት ነው ሰፈሪንግ የሚያመጣው እሱ እንደምታውቁት መኖር ራሱ የራሱ የሆነ ፔን አለ የምትማሩ ከሆነ ከአንደኛው ክፍል ወደ ሌላኛው ክፍል ወይም ከሆነ አመት ወደ ሌላ አመት ለማለፍ ሰፈር ታደርጋላችሁ አዲስ ቢዝነስ ሊጀምር ስትሩ ህመም አለው አዲስ ቢዝነስ ሊጀምር የሚል ሰው እኔ እንዲያው በወር ከሚሰፈርልኝ ደሞዝ መላቀቅ ፈልጋለሁ አዋ ማይ ኦን ቢዝነስ ሚል ሰው ኦኬ ያንን መታረግበት መፍትሄ አለ 1 ሚሊዮን ሰው የሚቸገርበት ችግር አለ ያን ችግር በደንብ አርቲኩሌት አድርግና ችግሩን የሚፈታ የሆነ መፍትሄ ስራ ይሄን ብታደርግ ከያንዳንዱ ሰው ለአንዳንድ ሺህ ብር ብታገኝ የ1 ሚሊዮን ሰዎች ችግር ሲፈታ 1 ቢሊዮን ብር ማግኘት ይችላል ብትሉት ደስ ይላል አሁን ነው አርግ ስትሉት ወዲያው ከዚህ በፊት የኖረው አይነት የህይወት ልምምድ ስላልሆነ ይሄ የሚጠይቀው ቁጭ በልና ቢዝነስ ሞዴሉን ስራ ሰዎችን አሰባስብ ባህሪህን ግዛ ሊደርሺፕ ሊኖረው የሚገባውን ባህሪ በራስ ላይ አዳብር ማታ ራስን በዚህ መንገድ አዘጋጅ በጧት ተነስ እንዲያርግ ስትሉት ፔን አለ ውጤቱን ማይፈልግ ሰው የለም ወደ ተግባር ሲመጡ ግን ራሱ ጥሩ ነገር መንገዱ ራሱ ማለት ነው የመልካም ነገር ራሱ አካሄዱ ህመም አለ ህመሙን
ስቃይ የሚለውጠው ነገር ምንድነው? ወይ ጉዞውን አንጓዝም ወይ ግፍ አድርገን አንተው መሃል ላይ የምንኖረው ህይወት ያ አይነት ህይወት ነው። በነገራችን ላይ ሰዎች ቆርጠው እንዲህ አይነት ነገር አድርጋለሁ ብለው ህይወታቸውን ለዛ ነገር ኢንቨስት ሲያደርጉ ህይወታቸውን ይለውጣሉ። ህይወት ግን የሚለወጠው ካልጋ ወደ አልጋ አይደለም። በብዙ ህመም ውስጥ አልፈን ነው የምንፈልግበት ቦታ ላይ የምንደርሰው። አልሄድምም ይሄዳለውም ማለት ብዙ ጊዜ ሰዎች የሚጠቀሙበት ግራም ያጋባ ቋንቋ አለ። እሞክራለሁ። አሁን ቆይ ከባልሽ ጋር የምትኖሪውን ህይወት ወደሽዋል? ጥሩ ነው፣ ጥሩ ግንኙነት ነው፣ በዚህ መንገድ ይቀጥል። በፍጹም ኦኬ፣ ለምን ገብተሽ እንዲያታደርጊ ወደ ማድረጉ ሳይሆን ከዚህ በፊት በግንኙነቱ መበላሸት ምክንያት የሆነባትን ነገር በመዘርዘር ማድረግ እንደማትችል ልታስረዳችሁ ትሞክራለች። what I want to tell you is ህይወቱን መለወጥ የሚፈልግ ሰው በተለይ እንደዚህ አይነት ቦታ ላይ የምትመጡ የሰዎችን ባዮግራፊ የምታነቡ ምናልባት 20 ዓመት 10 ዓመት 5 ዓመት ከህይወቴ ላይ ይቆጥብልኛል ብላችሁ የሰዎችን ልምድ ለመስማት የምትመጡ ሰዎች ልታሳኩ የፈለጋችሁት የሆነ ነገር በግርድፉም በግልጹም ይኖራል። ምንም ጥርጥር የለውም። ለማድረግ ተነሱ ስትባሉ የሚሰማችሁ ስሜት ገስቶ አሸንፎ ኦቨርዌልም አድርጎ የምትፈልጉትን ነገር ማድረግ ይቻላል። ማድረግም የሚባል ነገር ግን የለም። ወይ ይደረጋል ወይ አይደረግም፣ ወይ ይገባል ወይ ይወጣል። ከሁለት የለም አይደል? መሀከል ላይ የለም አይደለም እንዴ? ቆይ አሁን እዚህ መታችኋል አይደል? ይሄ ላይሆን ይችል የነበረው ምን ብታደርጉ ኖሮ መጥቶ ማለት የመጣም ያልመጣም ሰው አለ እዚህ ቤት ውስጥ የተቀላቀለ ሰው አለ፣ የመጣም ያልመጣም አለ። ስለዚህ በህይወት ውስጥ ልክ እንደ ኮምፒውተር ጌት 0 1 ከሁለት አንድ ነው። ወይ እናደርገዋለን ወይ እናደርገው፣ ወይ እንገባለን ወይ እንወጣለን፣ ወይ እንሄዳለን ወይ እንመለሳለን። አንድ መንገድ ነው ያለው። የውሳኔ ፓወር ያለው ስቃይን ማስቀረቱ ላይ ነው። አንድ ነገር ስንወስንና እሱ ላይ ኢነርጂያችንን ስናደርግ የተቀሩ ነገሮች በሙሉ ከትኩረታችን ውስጥ ስለሚወጡ ሰፈር እንድናረግ የማድረግ እንትናቸው ሚናቸውን ያቆማሉ ማለት ነው። እዚህ ላይ ብቻ ነው የምናደርገው። ስለዚህ ይሄኛው አዲስ መንገድ ስለሆነ ስናደርገው ያመናል። ስናደርገው ከዚህ በፊት ማናውቀው አዲስ ልምምድ ውስጥ እንገባለን። ህመሙ ይኖራል፣ ግን አትጠራጠሩ፣ ይሄን ህመም አልፈን ሌላ ዓለም ውስጥ እንገባለን። ግን ከሁለቶቹ መንገዶች ውጭ የተለየ ነገር የለም ማለት ነው። በሌላ አነጋገር ሰፈሪንግ የሚያመጣው አለማድረግንም ማድረግንም አንድ ላይ ይዘን ስንጓዝ ነው። አማራጮቻችንን በሙሉ አግበስብሰን እየጎተትን ከሄድን ያ ሰፈሪንግ ያመጣል፣ ስቃይ ያመጣል። ስቃይ ማለት በድግግሞሽ የሚከሰት ወይ የማይሄድ ወይ የማይተው አብሮን የሚሄድ ደግሞ አብሮን እንዲሄድ የማንፈልገው ግን እድሜ ልካችንን እየጎተት ነው የምንሄደው ነገር ነው። ከወሰንን ሰፈሪንግ የዛን ሰዓት ይቆማል፣ ግን አዲስ ፔን ይመጣል። ምንም ጥርጥር የለውም። ስለዚህ ሰፈሪንግ የምናቆምበት አንዱ ነገር ምንድነው ብትሉኝ ጥያቄ ልጠይቃችሁ። ሰፈሪንግ ማቆም ትፈልጋላችሁ ወይ? ኦኬ፣ መቼ? አሁን ቀላል ነገር እኮ ነው። በህይወቴ ውስጥ በተደጋጋሚ የሚመጣና እኔ ጋር እንዲኖር የማልፈልገው የህይወት ልምምድ ምንድነው? እነዚህ ኦኬ፣ እንዳይኖሩ ትፈልጋላችሁ። እነዚህ አሁኑን ወስኖ ማቋረጥ ነው ማለት ነው። ምንም እንኳን አሁን እንደማወራው ባይቀልም ነገሩ አሁኑን ወስኖ ቢያንስ ከነዛ ነገሮች ጋር ፊት ለፊት ለመግጠም ወኔ ከውስጣችን መቀስቀስ መጀመሪያ ያስፈልጋል። ልክ እንደዛ ስናደርግ ከዛ ላይ ኢነርጂያችንን ሰብስበን የሚገባው ነገር ለማድረግ ስንጀምር ኃይላችን ከመበተን ይልቅ አንድ ነገር ላይ ይሰበሰባል፣ ውጤት እናመጣለን። በዛው በኩል ወደምንሄድበት አቅጣጫ እንሄዳለን ማለት ነው። ለመዳን ከበሽታ መንገድ አለ፣ ከድህነት ለመውጣት መንገድ አለ። እንቅልፍ ከማጣትና የአእምሮ ሰላም ከማጣት ሌላ መንገድ አለ። የሰውነት ህመም ሰውነታችን ውስጥ ካለ ሌላ መንገድ አለ። ግንኙነቶቻችንን ለማስተካከል ሌላ መንገድ አለ። ጫፍ ላይ የደረሰም ቢሆን በታማኝነትና በግብረ ገብነት ለሌሎች ሰዎች ከሩቅ የሚታይ ነገር ለማድረግ መንገድ አለ። እነዚህ መንገዶች በሙሉ ግን ከነዚህ ጋር የማይመሳሰሉ መንገዶችን በሙሉ መስዋዕት በማድረግ የሚገኙ ነገሮች ናቸው። ስለዚህ ሰፈሪንግ ለማቆም መወሰን ነው በጣም ትልቁ ነገር ብዬ ማስበው። መወሰን በቃ በዚህ መንገድ አልኖርም፣ በዚህ መንገድ ነው የምኖረው። ከዚህ በኋላ በተደጋጋሚ ህይወቴን በዚህ ነገር ላይ መጥራት አልፈልግም። I want to live this way ስንል ሰፈር የምናደርግበት ነገር ይቆምና ግን አዳዲስ ከዚህ በፊት
ያልተለማመድናቸውና ማናቃቸው የሚሰሙ ህመሞች ይኖራሉ አክቹአሊ ህይወት በዛ መንገድ የተሞላ ነው ህመም ስል ምን ማለት ነው የማናቀውን ነገር ለማወቅ መጣር ህመም አለው አይደል ኦኬ መተኛት እየፈለግን ጧት መነሳት ህመም አለው አይደል ህመም በዛ መንገድ የሚገለጽ ከሆነ ማለት ነው ኦኬ በጣም ከተለማመድናቸውና አብረውን 20 ዓመት 30 ዓመት ከኖሩ ግን ህልማችንን ከማይደግፉ ጓደኞች መለየት ህመም አለው ራእይ አለን ምንል ከሆነ ግን ከነዚህ ሰዎች ወስነን መለየት እንችላለን ስለዚህ ስንወስን ሰፈሪንጉ ይቆማል ተደጋግሞ የሚከሰተው ህመም ይቆምና ማስተር እያደረግን ምናልፋቸው እያሸነፍን ምናልፋቸው ህመሞች ይኖራሉ ሰዎች ሁሉ በዛ መንገድ ነው የሚኖሩት ስኬታማ ሰዎች በሙሉ በዛ መንገድ ነው የሚኖሩት ጥያቄ ካሏችሁ ጥያቄዎችን ያስተናገድን እንቀጥል ይሻላል በያስባል any question እሺ አመሰግናለሁ ይሄንን እድል በጣም ስጠብቀው ነበር ዶክተር ሃድጉን በጣም ነው የማመሰግነው ለመጀመሪያ ጊዜ ነው የሰማሁት እዚህ ቤት በመጣሁኝ ቁጥር ሁሉ ጊዜ ተከሻይ እንኳን ዝቅ አይልም በቃ ከፍ ብዬ ነው ሁሉ ጊዜ በቃ ይንጠለጠላል እና አሁን ዶክተር ሃድጉ በሚናገርበት ጊዜ ደግሞ ስተነፍስ እንኳን የሚያመልጠኝ የመሰለኝ በጣም በትንሹ ነበር እየተነፈስኩኝ ነበረው ማለት ስትናገር ዶክተር ሃድጉ ስትናገር በጣም ልቤ በጣም ይቃጠል ነበርና ለአእምሮ እየተናገርክ እንዳልሆነ እየገባኝ ነበር ለልቤ እየተናገርክ እንደሆነ በጣም ገብቶኛል that's why ልቤ በጣም ይቃጠል የነበረው ወደ ጥያቄ ልግባና ፕራክቲካል የሆነ መልስ ካለው በልቤ የሚናገረኝን ያ ኢንተለጀንስ ስረዳው ልቤ ያርፋል እና አቀዋለሁኝ እንዳልከው አልረዳው ይሆናል ግን I know it በቃ አቀዋለሁኝና ልክ ደግሞ በሌላ መልኩ ምን ይለኛል አእምሮዬ ደግሞ ምን ይላል አሁን አልነበረም እኮ ይሄንን ማወቅ የነበረብህ ብዙ አመታቶች አልፏል 20 እና 30 አመታቶች ነበር ከዛ ፊት ነበር ማወቅ የነበረብህ እና እዚህንት በቃ ሌት አልሆነም ብሎ ይለኛልና አእምሮዬ ባንድ በኩል ይወጥረኛል ልቤ ደግሞ ያ በልቤ የተናገረኝ ነገር ደግሞ እረፍትን ይሰጠኛልና አንዳንዴ በልቤና በአእምሮዬ መካከል ያለችው ቀጭን መስመር የምትመስል ውስጥ እገኝና እጨነቃለሁኝ ምናልባት ተይዞልህ ከሆነ የኔ ሐሳብ ወይ ጥያቄ እንዴት አርጌ ላሸንፈው እንዴት አርጌ አእምሮዬን ጸጥ ላድርገውና ያ በውስጤ ለልቤ የተናገረኝ ነገር እሱን ብቻ ተቀብዬ እንዴት ልሂድ አመሰግናለሁ እኔ ጸጸት የሚባለው ነገር አይገባኝም እና ምንም ቱሌት የሚባል ነገር በህይወት የለም በገባህ ጊዜ እና ዛሬም አልመሸም that's very important አንዳንድ ጊዜ እኮ ብዙ ሰዎች በፎርም አይደንቲፊኬሽን እኮ እስከ ሞት ድረስ እኮ የሚቀጥሉ ሰዎች አሉ ይሄንን ሳይገባቸው እኔ በተለይ አሸናፊ ታዬ በዚህ አጋጣሚ ማመስገን ፈልጋለሁ በጣም ብዙ በሱ ትምህርት ምክንያት በጣም አዌክኒንግ እየተፈጠረ ነው እና ቀላል ነገር አይደለም ዛሬ ራሱ ማወቅ እኔ ቱሌት የሚባል ነገር የለም ቢለው ከዛሬ ጀምሮ ራሱ ይሄንን የገባ እውነት ለመራመድ በዚህ እውነት ለመመላለስ ከፈቀድክ እኔ ቱሌት የሚባል ነገር የለም ለማለት ነው የምፈልገው እኔ ጸጸት የሚባል ነገር የለም በቃ እኔ አሁን ለምሳሌ እንደነገ ምነግራችሁ ነገር የዛሬ 30 ዓመት ያጠፋው ጥፋት አለ ግን የዛሬ 30 ዓመት የነበረኝ ዕውቀት እሱ ነው ምንም ላደርገው አልችልም ተሰይ አሁን ያለኝ ዕውቀት ቢሆን የዛሬ 30 ዓመት ማላደርጋቸው ነገሮች በህይወት ያሉ ግን በፍጹም ጸጸት የሚባል ነገር የለም ከህይወት የምወስደው ነገር አንድ ነገር ነው እኔ ለሰን ብቻ ነው የምወስደው that's very important ከውድቀቴም ጭምር ለሰን ብቻ ነው የምወስደው ነገ ላለመድገም ለሰን ብቻ ነው የምወስደው ምንም ጸጸት የሚባል ነገር የለም እሱ ብቻ አይደለም ትላንት የነበረው ሃድጉና ዛሬ ያለው ሃድጉ እንኳን በጣም እንለያያለን ዛሬ ያለኝ ዕውቀት ሌላ ነው ትላንት በቃ ታሰይት ስለዚህ ጸጸት የሚባለው ነገር በምንም ታም ከኢቭል ነው እንደዚህ አይነት ነገር አንዳንዶቹ ሰዎች በጸጸት የሚገረፉ ሰዎች አሉ ኖ አላወቅም በቃ ወይም አባቶቻችን ያሳደጉበት መንገድ ያን አልነበረም ምንም ልናደርጋለን አሁን ዛሬ አሸናፊ ታዬ እግዚአብሔር ሰጥቷል
በቃ ዳይቨርት ማለት በቃ ስለዚህ ጸጸት የሚባል ነገር የለም ለሰን ብቻ መውሰድ ነው አንዱ እሱ ነው እኔ ስለዚህ እሱ ነው ለማለት የፈለኩት ሁለተኛው ጥያቄ ኢንቱዊሽንን እንዴት ልከተል የሚለው ነገር ይመስለኛል እሱ ወደ አሸናፊ ታዬ ባዞረው ጥሩ ይመስለኛል አመሰግናለሁ ይውላችሁ ከዚህ በፊት ተደጋጋሚ በቪዲዮቻችን ላይ ስናወራ ሰምታችኋል ብዙ ዝርዝር ነገር ውስጥ ተገብቻ አላወራ አንድ እውነት ነገር ግን ምንድነው ውስጣችን የተገነባ አስተሳሰብና እምነት አለ አብዛኛው እንግዲህ ከሳይንስ ከኒውሮ ሳይንስ ታከሽ በነገራቸው እነ ዶክተር ጆይ ዲስፔንዛን ዳውሰን ቸርች እና ሌሎችም እነ ዶክተር ብሩስ ሊፕተን የሚሉት 85% የአደልት ሰው ማንነት እስከ 12 ዓመት ነው የተገነባው ይላሉ 12 ዓመት ሲደርስ አንድ ሰው ካደገ በኋላ የሚኖረውን ህይወት ማለት እንግዲህ ምን ማለት ነው ገቢውን ግንኙነቱን ጋብቻውን ያለውን ሶሻል ስታተስ ጠቅላላ ጨርሷል ማለት ነው 12ኛ ዓመት ላይ የሆነ ነገር ጣልቃ ካልገባ ሰውየው ተሰርቶ አብቅቷል 85% ፍሌክሲቢሊቲ ያለው እንግዲህ የኮግኒቲቭ ባሪየር ዲቨሎፕ ስለሚያደርግ ይሄ ይጠቅመኛል አላስገባም ይሄ ይጠቅመኛል አስገባለሁ የሚለው ከዛ በኋላ ነው እስከዛ ሰዓት የገባው ነገር ደመነፍሳዊ በነበረበት ጊዜ ስለሆነ የገባው ሳያስፈቅደው ነው የሚነዳው ይሄንን ነገር ማወቅ የሚያስፈልገው ሳያስፈቅደን ነው የሚነዳው እስከ 12 ዓመት ከዛም በኋላ አክቹአሊ አንዳንዶቻችን ልክ እንደዚህ ተከፍተን የተተውን ሰዎች አለ እንደምታውቁት በትንሹ ኢሪቴብል የሆኑ ሰዎች የሌላ ሰው አስተያየት ወይ የሚያስከፋቸው ወይ የሚያስደስታቸው ወይ የሚያስቃቸው ወይ የሚያስለቅሳቸው ሰዎች ኦልሞስት ኢሞሽናሊ ቨልነራብል ናቸው ተከፍተው የተተው አይነት ሰዎች ናቸው ምን ማለት ነው ሺልድ አልተደረጉ ማለት ነው በሌላ አነጋገር ይሄ እስከ እድሜ ልክ የሚቀጥል ሆኖ እስከ 12 ዓመት ያለችዋን ብቻ ላውራችሁ በዚህ መንገድ ማንነታችን ተሰርቶ ከሆነ ምን ንጸጸተው ወደን አይደለም እንደማለት ነው ያባባል ግልጽ ነው ብላችኋል የምናዝነው ግሪፍ ውስጥ የምንኖረው ወደን አይደለም በነገራችን ላይ አሁን ሳይንስ እስከ 95% የህይወታችንን ክፍል ነው ሆን ብለን አስበን የምናደርገው ነው የሚለው እኔም ብትጠይቁኝ 100% ሳብኮንሺየስ ነው ሰው ይሄን ሳይንስ ቢልም ባይልም I am convinced ሰዎች 100% ሳብኮንሺየስ ውስጥ ካለው ፓተርን ነው የሚነዱት ኦኬ አሁን ለዚህ ሰው ምንድነው ያለው ተስፋ ካላችሁኝ በደመነፍሱ ውስጥ ያለውን መረጃ ዲሊት የሚያደርግበት ወይም ኦቨርፓወር የሚያደርግበት የሆነ መንገድ መኖር አለበት ያንን የምናደርግባቸው የተለያዩ መንገዶች አሉ አንደኛው መንገድ ስሜቱ በደንብ እንዲመጣና በኃይል በቻለው መጠን በቻለው ኢንተንሲቲ እንዲሰማን ያደረግን ኢኤፍቲ ታፕ ብናደርግ ለምሳሌ ከሰውነታችን ውስጥ ማስወጣት እንችላለን ስለዚህ ባጭሩ ጸጸቱ ካለ ምንድነው ማድረግ ያለብን መሰላችሁ ጸጸቱ እንዳይሰማን መከልከል ሳይሆን እንዲያውም የበለጠ ጸጸት የሚሰጡንን ኢቨንቶች ያስታወስን በደንብ እንዲሰማን ማድረግ ነው ያጸጸት ካስለቀሰን ያስለቅሰን በዛ ኢሞሽን ላይ ሆነን ታፕ ብናደርግ ከኢነርጂ ፊልዳችን ውስጥ ይወጣል በንግግርም ይሆን ነገር አይደለም እንደዚህ አይነት ነገር ማለት ነው ገብታችሁ ደመነፍሳችሁ ውስጥ የሆነ ፓተርን አለ ማለት በንግግር በምክር በመናምን አይሆንም ለዚህ ነው ሳይኮ አናሊሲስ በጣም ሽባም ይሆኑ ሰዎችን እንደዚህ ትራውማቲክ የሆኑ ወይም በውስጣቸው የሚሰማቸው መጥፎ ስሜት ያላቸውን ሰዎች በመነጋገር በኔጎሺዬሽን ልታድኗቸው አትችሉ በኢነርጂ ነው ማዳን የሚቻለው እንደዚህ አይነት ሰዎች ስለዚህ you've got to do that ማለት ነው ባጭሩ ስናስቀምጠው አሁን እንግዲህ ምንድነው ኢንቲዩቲቭ የሆነውን ነገር ልከተል ስትል ሌላኛው ማንነት ደግሞ ይሄ እኮ የዛሬ 20 ዓመት ነበር ማድረግ የነበረብኝ ይሄን ሲልህ የሚሰማ ስሜት አለ አይደል ሐሳቡን ተውና ለዛ ሐሳብ ሰውነት ምላሽ የሚሰጥበት መንገድ አለ ሁለቶቹም በደንብ አድርጋችሁ አስተውሉ ስናስብ አእምሮአችን የሆነ ሐሳብ ፕሮሰስ ሲያደርግ ያ ሐሳብ ሰውነታችን ውስጥ ትሪገር የሚያደርገው እንትን አለ ምላሽ አለ አእምሮ ሲያስብ ሰውነት ምላሽ ይሰጣል ለዛ ነገር ማለት ነው አእምሮ ሲያስብ ሰውነት ምላሽ የሚሰጠው በምን መልክ ነው በኢሞሽን መልክ ነው በስሜት መልክ ነው ስለዚህ አእምሮአችን ላይ ያለውን ትተውና ስሜቱ የሚሰማ ቦታ ጋር ሄደ በደም አርገፊል ያደረክ ታፕ ማድረግ then will move out of your body ያ ባባል ግልጽ ነው ለኮደ ኦኬ ስለዚህ ይሄ ኢነርጂ እየቀለለ ከኢነርጂ ፊልድ ውስጥ እየጠፋ ሲሄድ ያ ቅድም ያልከው ኢንቱዊሽን ሲመጣ በሙሉ ልብ ለመከተል በቂ ኢነርጂ ይኖርሃል ማለት ነው ይሄኛው እስካለ ድረስ ግን ይከፍላል ምን እንደማለት መሰላችሁ
ልክ ውሃ ውስጥ እንደሚደፈቅ ዋናተኛ አዲስ ተለማማጅ ዋናተኛ አድርጋችሁ አስቡ ልጁ አንገቱን ከውሃው በላይ ማድረግ ይፈልጋል ስሜቱ ይደፍቀዋል እንደገና በሐሳብ ወደ ላይ ይወጣል እንደገና ይደፈቃል በዚህ አይነት መንገድ ነው የሚኖረው ማለት ትንፋሽ ሲያጥረው ይለቀቃል ተንፍሶ ሳይጨርስ ይደፈቃል በዚህ አይነት መንገድ ነው ሐሳብና ኢሞሽን በዚህ መንገድ ነው የሚቀባበሉን ማለት ስለዚህ ምንድነው ማድረግ ያለብን ማለት ነው ትንፋሳችንን ሰብሰብ አድርገን በደንብ መደፈቅና መታፈን ነው ያ ነው ኢሞሽኑን የሚያወጣው then you will be free በቀን ይሄን ብናደርግ በነገራችን ላይ ኤነርጂያችንን ነፃ ማውጣት እንችላለን በደንብ ብናደርገው በተለይ ሴቶች ሰፕረስ ለምታደርጉት በደንብ ኢነርጂያችሁን ክሊን ብታደርጉት ንጹህ ብታደርጉት የዛን ቀን አዲስ ራእይ መቅረጽ ትችላላችሁ የዛን ቀን ሌላ ሰው ተስፋ የሚያስቆርጥ ነገር ተስፋ እንዳያስቆርጣችሁ ኢነርጂያችሁ ጢም ብሎ መሙላት ይችላል የሌሎች ሰዎች አስተያየት ተስፋ አያስቆርጣችሁ ያን ኢነርጂ ለመያዝ አሁን ያጠራቀምነው ውስጥ ያለ ትል ማለት ነው it must move out of your energy system ያን ነው ብናረግ ጥሩ ነው ብዬ ማስበው አበን መልሼ ልኮና አላቅ what do you think ወደ ተግባር መግባት የሚለው ምናልባት አሁን እነዚህ በተግባር የሚገለጹ ነገሮችን አላደረግም ጌታ እያደረጉ የሚለው ነገር እሱን አላውቀውም ኦኬ ስለዚህ ምን አደርጋለሁ ወይ መጽሐፉን ዳውንሎድ ማድረግ ይችላል ካልሆነ መጽሐፉን ወይ ክሩቤል ወይ ለነወይንሸት ለነታረቀኝ ኢሜል ሰታቸው ሂድና መጽሐፉን አታች አድርጉልኝ መጽሐፉ አጭር ነው ማኑዋል ነው እንጂ እንትን አይደለም የሆነ ቲዮሪ ምናምን የሚነበብበት ቦታ አይደለም እንደዚህ ያርግ ከዛ እንደዚህ ካልሆነ እንደዚህ ያርግ ምናምን ይያለ ጋይድ የሚያደርግ በተለይ ደግሞ በቪዲዮ መልክ እንደዛ ሲያደርግ ባለሙያው ያየህ ራስ ላይ እንትን ማድረግ ከፈለክ የዶክተር ዳውሰን ቸርችን ቪዲዮዎች ኢኤፍቲ በብዙ ቨርሽን አለው በነገራችን ላይ በሺዎች የሚቆጠሩ ሰዎች በተለያየ መንገድ ያደርጉታል በጣም ጠቃሚውን በጣም ኦርጋናይዝ አድርጎ የሚያቀርበው ዶክተር ዳውሶን ቸርች እሱ ነው ፕሮፖዝ ማድረገው ነው DAWSON ዳውሶን ቸርች CHURCH ቸርች CHURCH EFT ቴክኒክ እንትኑ ፕሮቶኮሉ መጀመሪያ ላይ ያስቀምጣል ከዛ በኋላ ከሆነ ሰው ጋር እዛው መድረክ ላይ በኤግዛምፕል ሲሰራ ታዩታላችሁ በተለያየ አይነት ትራውማ በነገራችን ላይ ኤፍቲን በሁለት መንገድ ነው የሚሰራው ላንተ ኬዝ ቮካላይዝ ማድረግ ያስፈልጋል አንደኛው ሙቪ ታይፕ የሚባል አለ ያን ስሜት የሚሰጥህ ነገር እያስታወስክ ስሜቱ ሲመጣ ታፕ ማድረግ ማለት ፊልሙን እያየህ ታፕ ማድረግ እንደማለት ነው ይሄ ካለ ባለሙያ አንዳንድ ጊዜ ደግሞ በባለሙያ ቢሆን ለምሳሌ እዚህ ጋና ብንል ሰዎች ሚስጥርህን ሳይሰሙ አንተ ውስጥ ለውስጥ ከራስ ጋር እያወራ ታፕ አድርገን ማውጣት እንችላለን የንግግሩ ደግሞ ስቶሪ ቴሊንግ የሚባለው ቴክኒክ ደግሞ በንግግር ነው ከካራቴ ቾፖይንት ጀምሮ ምናምን የሚደረጉት ፕሮቶኮሎች አሉ እዛ ላይ ታያለ እሱ ንግግር እየተለዋወጥን ነው ያንተ ድምጽ እየተሰማ ሚስጥርህ ጨምረ ኤክስፖዝ እየተደረገ ማለት ነው ያንተን ለብቻ ሆነ የምታረክ ከሆነ ሙቪ ታይፑን መጠቀም ትችላለህ ማለት ነው አለ እዛ ላይ በደንብ አድርጉ ጋይስ ህይወታችሁ መለወጥ ትፈልጋላችሁ ግን አትቀልዱ ግድ የለ እውነት ትፈልጋላችሁ ኃላፊነቱ በእናንተ ትከሻ ላይ ይወደቀ ከሴሚናር ከመጽሐፍ ከምናምን ለማግበስ በፍጹም እንደዛ አይነት ማድበስበስና ውሸት አንሰጣችሁ ይጠቅማል ወይ ፐርሰናል ዲቨሎፕመንት ይጠቅማል ወይ መጽሐፍ ይጠቅማል ወይ ሴሚናር ብትሉኝ 100% በተለይ ሴሚናር ላይ የምናቀርባቸው በአንድ ስላይድ ላይ ሰብስበን የምናቀርባቸው ነገሮች ምናልባት 20 ዓመት እድሜያችሁን ሴቭ ሊያደርግ ይችላል አንድ ስላይድ ከተጠቀማችሁበት ነው ታዲያ አሁን እሱን አንድ ቦታ ላይ ለመሰብሰብ አንድ ጥያቄ ሲከሰት እሱን ጥያቄ ለመመለስ መጽሐፍ ስናነብ እንደገና በህይወታችን ላይ ስንሞክር ይሄንን በ20 ደቂቃ ስለምናወራ በ20 ደቂቃ የተገኘ አድርጋችሁ እንዳታስቡት በጣም ብዙ ኃይል ይባከነበት ያውም ደግሞ እንደዛ መጽሐፍ ባይጻፉ ኖሮስ ብላችሁ ደግሞ ጠይቁ እኔ ራሴ ከየት አመጣቸዋለሁ ስለዚህ ኮምፓክትድ በሆነ ቦታ ላይ ህይወታችሁን እድሜያችሁን የሚቆጥብ ነገር ነው እዚህ ቦታ ላይ መታገኝ ካገኛችሁ በኋላ ማድረግ ግን የማን ኃላፊነት ነው የእናንተ ኃላፊነት ማንንም ላይ ዲፔንድ እንዳታደርጉ ህይወታችሁን የምትለውጡት እናንተ ናችሁ a personal development trainer doesn't change your life it's not possible ይሄን ቃል የሚሰጣችሁም ሰው ካለ ውሸት የግለሰቡን ህይወት የሚለውጠው ማለት ራሱ ሰውየው እንትና የሚባለው ሰውየው ኃላፊነት መውሰድ ይኖርበታል